ሰላም እንዴት ናችሁ? በረከት ኤፒክስ እባላለሁ። የኤፒክስ ኢንተርቴይንመንት መስራች ነኝ። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሁላችሁም ተነሱ። ይሄ ደግሞ ማን ነው ሲሉ ስሙ ልጅ ኢያሱ። ቀላኮራ ያለ ጀነን ይሄ ደግሞ ጭሱ። እንዳላወካቱም ባክ በረከት ነው እሱ። ላለፉት 6 ወራት በተለያዩ ጊዜያት የተለያዩ አርቲስቶችን ለኢትዮጵያ ኢንዱስትሪ እያበቃን ያለ ኢንተርቴይንመንት ነው። ኢንተርቴይንመንታችን እንደምታውቁት በተለይ ደግሞ ፕላትፎርሙን ያላገኙ ከዚህ በፊት አቅም ኖሯቸው ግን ወደ ኢንዱስትሪው መምጣት ያቃታቸው ልጆች ላይ በደንብ ሲሪየስሊ ፎከስ አድርገን እየሰራን ያለነው። ኢንተርቴይንመንቱን አንድ ብለን ከጀመርንበት ቀን አንስቶ ዛሬ ላይ ኦልሞስት አስ ኦፍ ቱዴይ ወደ 27000 ሰብስክራይበሮች ደርሰናል። በጣም ይሄ ደግሞ ለሂፕሆፕ ኢንዱስትሪ ምን ያክል አስተዋጽኦ እያደረግን እንደሆነና ምን ያክል ኮንትሪቢዩሽናችን ጥሩ እንደሆነ ያሳያል። የኢንተርቴይንመንቱ ጆርኒ የተጀመረው የዛሬ 6 ወር በፊት በለቀቅነው ሳይፈር ኤፒክስ ቮሊዩም 1 ነው የተጀመረው። ሳይፈር ኤፒክስ ቮሊዩም 1 ደግሞ እንደምታውቋቸው በጣም አንደርግራውንድ ሆነው ጎበዝ አርቲስቶችን ያካተተ ከረጅም ጊዜ መቋረጥ በኋላ የቀረበ የመጀመሪያው ፕሮጀክት ነው። ሳይፈር ኤፒክስ ቮሊዩም 1 ላይ እንደምታውቁት ከቡራ ቡላ አንስቶ እነ ሲጄሲአይ እነ ክስተት እነ ሊል ሮባን እንዲሁም የተለያዩ አርቲስቶችን ያካተተ በሁሉም የኢትዮጵያ ክፍል የተዳረሰና በአሁን ሰዓት ደግሞ ከተሰሩት ሳይፈሮች በሙሉ ኢትዮጵያ ላይ ካሉት ከድሮም ጀምሮ ከተሰሩት ሳይፈሮች በእይታ የላቀው ሳይፈር ኤፒክስ ቮሊዩም 1 ነው። ከዛ በመጀመር እስካሁን ድረስ ያለማቋረጥ ቮሊዩም 2 ቮሊዩም 3 እየሰራን ብዙ ስራዎችን እያቀረብን ያለ ነው። ስራዎቻችን ከሳይፈሮቹም አልፎ ኖርማል ቪዲዮ ክሊፖች ላይ ስፔሻሊ ደግሞ ሳይፈሩ ላይ የተሳተፉትን አርቲስቶች ደግሞ ስፔሲፊክሊ እየመረጥን ቪዲዮም እያሰራን በዛም ደግሞ መሰረት ጥሩ ሪኮግኒሽን እያገኘን ያለ ነው። ከህዝቡም የምናገኘው ፊድባክ በጣም ጥሩ። ከዛ ቮሊዩም 1 ላይ አርቲስቶችን እንደሚታወቀው መራረጥን። የመጀመሪያው እንደምታውቁት ሲጄ ነበር፣ ጨርቆሲን አዲስ ሲጄሲአይ። ከዛ በኋላ ክስተት፣ ጄማቲክ፣ ሊል ሮባን። ከሊል ሮባ ቀጥሎ ደግሞ ሙለሯ አንድ ሂት ዘፈን አለው እሱም አርገው ቀለል የሚል ሙለሯ። ከዛ በኋላ ቦትላ ዲፒ እንዲሁም ደግሞ የቡራ ቡላይ ነውና በጣም ኢንተረስቲንግ የሁሉም ቨርስ በጣም ነው ቮሊዩም 1 ላይ የሚወደደው። ያስተላለፉት መልእክት በጣም አሪፍ ነው። በተለይ በቃ እንደ ማስታወሻ ሆኖ ሁሌ ማስታውሰው ነገር የቡራ ቡል ቨርስ በቃ አገባቡ ሁላ ትዝ ይለኛልና እንዴት ነበር? ሰላም ጤና ይድረሰው ለሀገሬ ሰው ብሎ ነው የጀመረውና ሰላሙን ያብዛል መጥፎውን ያዘው እዛው። በጣም ጥሩ ቨርስ ነች። ፖዚቲቪቲን የምትሰብክ ላይን ነች እሷ ኦቨርኦል ሙሉ ቨርሱም። እና ትንሽ እኛ ሀገር በኦጂዎች ዘንድ ወይም ደግሞ ትንሽ ቆየት ባሉ አርቲስቶች ዘንድ የምናየው ነገር አለ which is totally accept ማናረገው። እኛ ኮምፒቲሽኖች አስፈላጊ አይደሉም ብለን ነው ምናምነው። ሜቢ አይ ዶንት ኖ the right time ሲመጣ አናቅም ወደፊት ምን ሀፕን እንደሚያደርግ። ግን ሶ ፋር እስካሁን ባለን ፐርስፔክቲቭ እስካሁን ባለን ነገር ምንድነው ከኮምፒቲሽኑ ይልቅ ኮላቦሬሽኑ ላይ ነው የምናተኩረው። እኛ ላይክ ሁለት ሰው ከሚፎካከር ይልቅ ለምን ሁለቱ አንድ ላይ ስራ ሰርተው ለሀገርም ለራሳቸው የሚጠቅም ነገር አይሰሩ የሚለው ላይ ነው ፎከስ የምናደርገው ማለት ነው። እኛ የተለያዩ አርቲስቶች አሉ። እስካሁን በ5 ክፍሎች ወይም በ5 ቮሊዩም ከሳይፈሩ ላይ ወደ 29 አርቲስቶች ማስተዋወቅ ችለናል። ከ29 አርቲስቶች ደግሞ ሳይን ያደረግናቸው አርቲስቶች አሉ። የነሱን ፕሮጀክቶች ደግሞ እየሰራን እንገኛለን ማለት ነው። ያው ሌላው ደግሞ እዚህ ጋር ሜንሽን ማድረግ የምፈልገው ነገር ምንድነው አርቲስቶች በአሁኑ ሰዓት ኤፒክስ ኢንተርቴይንመንት እንደ ኢንተርቴይንመንት የብዙም አርቲስቶችን ስራዎች እያቀረብን እንገኛለን። ሌላ ደግሞ እንደ ሪከርድ ሌብልም አክት እያደረግን ነው በአሁኑ ሰዓት ያለ ነው። ስለዚህ ያው አርቲስት ሳይን ማድረግ ማለት ቀላል ነገር አይደለም። ባይዘወይ ብዙ ሪኳየርመንቶች ከኢንተርቴይንመንቱም እንዲሁም ደግሞ ከአርቲስቱም ብዙ ኮሚትመንቶች አሉ ኤክሲኪዩት መደረግ ያለባቸው ኮሚትመንቶች ማለት ነው። ሶ ዋንስ እነሱ ነገር ከተሟሉ ኦፊሻሊም አርቲስት ሳይን እንደተደረገ ወይም ደግሞ እዛ ኮሚትመንት ውስጥ እንደተገባ መናገር ይቻላል ማለት ነው። ስለዚህ ብዙ ጥያቄዎች አሉ። እነማንን አስፈርሟል ኦፊሻሊ የሚል ነገር አለ። ከዚህ ውስጥም ለመጀመሪያ ጊዜ ሳይን ካረግናቸው አርቲስቶች ወደፊትም እያየን አርቲስት ሳይን ማድረጉን እናስቀጥላለን።
ሳይን ካረግናቸው አርቲስቶች የመጀመሪያዎቹ ጨርቆሲን አዲስ ወይም ደግሞ ሲአይኤ የሚባሉትን በስም ደግሞ ሰያ ሲአይኤ እና ሲጄ ሲአይኤ የሚባሉ ሳይፈሩ ላይ ጥሩ ፐርፎርማንስ ያሳዩ ቮሊዩም 1 እና ቮሊዩም 3 ላይ የነበሩ ናቸው። የነሱንም ስራ ታስተውሳቸዋላችሁ ብዬ እገምታለሁ። ታውቃቸዋላችሁ፣ በጣም ጎበዞች ናቸው። እነሱን ሳይን አስደርገናል። ሌላው በመቀጠል ከኤምኦቢ ስፔሲፊክሊ ኤኬ ብላታ በሚባል የሚታወቀውን አርቲስት ኦፊሻሊ ሳይን አስደርገናል ወደ ኤፔክስ ኢንተርቴይንመንት ማለት ነው። ስለዚህ ብዙ ኮሚትመንቶች አሉ እንደ ኢንተርቴይንመንቱም ከአርቲስቱም የሚጠበቁ። ስለዚህ ኮንቲኒዩስሊ ለአርቲስቱ የሚጠቅመውን ነገር በመቀጠል ደግሞ ለሀገርም የሚጠቅመውን ነገር ኢንተርናሽናል መሆን የሚችሉበትን መንገድ እያመቻቸን እዛ ጆርኒ ላይ እየገባን ነው ማለት ነው። ስለዚህ ከነዚህ አርቲስቶች ኦፊሻሊ ሶፋር ካስፈረምናቸው አርቲስቶች ብዙ አልበሞችን፣ ብዙ ቪዲዮ ክሊፖችን እንዲሁም ደግሞ የተለያዩ ስራዎችን የምታገኙ ይሆናል ማለት ነው። ሳይፈር ኤፔክስ ቮሊዩም 6ን ለየት የሚያደርገው እዚህ ላይ ትኩረት ያደረግን ኦጂ ናቸው ብለን ያሰብናቸውን ሰዎች ከድሮ ጀምሮ የነበሩ አርቲስቶችን ግን ለረጅም ጊዜ ከእይታ የጠፉ ሊሆን ይችላሉ፣ ወይም ደግሞ ፉሊ ኢንጌጅድ ያልሆኑ አርቲስቶችን ፕላትፎርሙ ላይ የጠፉ አርቲስቶችን በዚህኛው እንደ ሪማይንደር እንዲጠቅም ብለን ስላሰብን የተለያዩ አርቲስቶችን አምጥተናል። ለረጅም ጊዜ ሲጠብቁት የነበረው ምናልባትም ትንሽ አሁን ላይ ስፔሻሊ የመጀመሪያው ቪዲዮ ከተለቀቀ በኋላ ብዙ ሰው በጉጉት እየጠበቀው ያለ አንድ አርቲስት አለ። እሱም ደግሞ ልጅ ኢያሱ ነው። ልጅ ኢያሱ ኦልሞስት ከቴዲዮ ጋር አራዳ በሚል አልበም ላይ የምናውቀው ነው። ምናልባት ትራኮቹን አሁን ሜንሽን ማድረግ ስላለብኝ ነው። ምክንያቱም ልጅ ኢያሱ በብዛት አብዛኛው አዳማጭ ልበለው ልጅ ኢያሱን ከቴዲዮ ጋር የሚቀላቀልበት ነገር አለ። አይ ቲንክ ድሮ ድምጻቸው በጣም ስለሚመሳሰል በዛ ምክንያት የልጅ ኢያሱን ድምጽ ከቴዲዮ ነው ብለው ወይም ደግሞ ቴዲዮ እየመሰላቸው ብዙ ትራኮች ላይ እንትን ያሉ ሰዎች አሉና ልጅ ኢያሱ ማለት ምናልባት ትራኮቹን ሜንሽን ለማድረግ ያክል ከቴዲዮ ከአራዳ አልበም ላይ አንደኛ አለው በለኝ የሚል ትራክ ላይ ኮላብ ያደረገ ነው። ምናልባት አዝማቹንም ሁኩን አለው በለኝ ጌታ ጋበለኝ ጎዳና የሚለውን እሱን ነው የሚሰራው። በዛ ላይ ደግሞ ኦልሞስት አለው በለኝ ላይ ቴዲዮ አንድ ቨርስ ነው ያለው። መጀመሪያና መጨረሻ ላይ ያለውን እስከና አዝማቹ ጭምር የሚጫወተው ልጅ ኢያሱ ነው። ልጅ ኢያሱ ነው ማለት ነው። ሁለተኛ ደግሞ ጭሱ የሚል ዘፈን ሁላችሁም የምታውቁት ጭሱ የሚለው ዘፈን፣ እዛ ላይም ደግሞ ልጅ ኢያሱ አለ። ምናልባት ቨርሱን ለማስታወስ ያክል የልጅ ኢያሱን ፓርት፣ ምክንያቱም ይሄንን ማድረገው ምንድነው እንደ ትክክለኛ ሂፓፕ አፍቃሪ የሆነና ቴዲዮንም ልጅ ኢያሱንም የሚያቅሰው ይለያቸዋል። ግን በብዛት ትንሽ አንዳንዴ ሶሻል ሚዲያው ላይ ስናይ ቶታሊ ልጅ ኢያሱን በቴዲዮ ከቨር መደረግ ነገር እያየን ስለሆነ ነውና ይሄንን አሁን ኦሬዲ ለማታቁት ታቁታላችሁ፣ የማታቁት ግን ቤዚክ አንደርስታንዲንግ እንዲኖራችሁ ስለፈለግን ነውና ጭሱ ትራክ ላይ የልጅ ኢያሱ ማለት የሱ ቨርስ ምናልባት ለማስተዋወስ ያክል ሲጀመር እንደኔ አይነቱን አውቀዋለሁ ሳየው ገና ብሎ ገና መንገድ ላይ ዘና የሚለው ቨርስ በሙሉ ልጅ ኢያሱ ነው ማለት ነው። ሶስተኛ ደግሞ ሀበሻ ሂፓፕ እዛው አልበም ላይ ሀበሻ ሂፓፕ የሚል ትራክ አለ። ፎቶ ቀጭ አርጉ አምጡና ሞባይል አምጡና ካሜራ የሂፓፕ ቼክ ሄራ የቦሌ የመገናኛና የፒያሳ የቄራ ብሎ የሚጀምረው ልጅ ኢያሱ ነው። ሌላው ደግሞ ስቲል እስካሁን ላይ ብዙ ሰዎች ቴዲዮ የሚመስላቸው ነገር ግን ያልሆነ ኢቭን ትንሽ አንዳንዴ በሰዓቱ የነበረው አይ ዶንት ኖ እሱን ወደፊት የምናየው ነገር ይሆናል ብዬ አስባለሁ። ግን ሳራ የሚል ዘፈን አለው ዩቲዩብ ላይ ብታዩት ምናልባት ቴዲዮ ተብሎ ሳራ ነው የሚለው፣ ግን ያ ኮምፕሊትሊ አይ ሆፕ ቴዲዮም እዚህ ላይ በደንብ ያግዘናል ብዬ አስባለሁ። በቴዲዮ ስም ወጣ እንጂ ያ ዘፈን ድምጹም ሙሉም ሁሉ ነገር የልጅ ኢያሱ ነው። ሳራ የሚል ትራክ አለው። ሳራ የኔ ባለ ትልቅ ጋራ ነው የሚለው። ምናልባት ሂፓፕ የምታውቁ ሰዎች በደንብ ታውቁታላችሁ። ግን ብዙ ሰው ስቲል ያን ቪዲዮ በሰዓቱ ሲለቀቅ ቴዲዮ ተብሎ ስለተለቀቀ የቴዲዮ ይመስላችኋል እንጂ ድምጹም ሙሉም ዘፈኑም ትራኩም የልጅ ኢያሱ ነው ማለት ነው። ሌላው ደግሞ እንደዚሁ ስቲል በቴዲዮ ስም ነው የተለቀቀው። ሲለቀቅ
የቆየ ስራ ነው። ማን ነው የሚል ትራክ አለ። እዛ ላይም አብዛኛውን ፓርት ወይም አብዛኛውን ሮል እዛ ትራክ ላይ የተጫወተው ልጅ ኢያሱ ነው። ኢቭን ፊውቸሪንግ ልጅ ኢያሱ የሚል ስም እንኳን አልነበረውም በሰዓቱ ማለት ነውና ሜቢ በሰዓቱ የሶሻል ማኔጅመንቱም ፑር ስለነበረ ምናልባት የሱ ስም በዛ ምክንያት ስኪፕ ተደርጎ ነው እንጂ ያ ትራክ ማን ነው የሚለው ትራክ ቴዲዮ ፊውቸሪንግ ልጅ ኢያሱ ነው ማለት ነው። ለማስታወስ ያክል በትክክል ፈራጅ ማን ነው የሀበሺ ፓፕ ፈርቀዳጅ የሚል ትራክ አለ። እኔ እንደውም በጣም ትንሽ አንዳንዴ ግርም የሚለኝ እዛው ትራክ ላይ ልጅ ኢያሱ ምን ይላል? የዘፈን ሲሰማ በቲቪ በሬዲዮ አንተን ይመለከታል ቅር እንዳይለ ቴዲዮ ውሸቴን ነው እሱ ነው ምናምን እያለ ይቀጥላል ዘፈኑ። ግን አንተን ይመለከታል ቴዲዮ እያለ ብዙ ሰው ስቲል ቴዲዮ የሚመስለው ሰው አለ የሚገርማችሁ። እና በደንብ ትንሽ የፐርሶናው የልጅ ኢያሱ አሁንም ቢሆን በደንብ ሃይድ ተደርጎ ነው ያለው። ብዙ ሰው ከቴዲዮ ጋር ያመሳስባል፣ ግን ኮምፕሊትሊ ራሱን የቻለ ማንነት ያለው ራሱን የቻለ ኦጂ ራፐር ነው ማለት ነው። ለመጀመሪያ ጊዜ ከ11 ዓመት ወይ ከ10 ዓመት በኋላ ምክንያቱም አራዳ አልበም የነ ቴዲዮ ከተለቀቀ ኦልሞስት አሁን 9ኛ ዓመቱ ነው። አልበሙ ብቻ 2 ዓመት ፈጅቶ ነበር ሲሰራ። ኦልሞስት 10 ዓመት በላይ ልጅ ኢያሱ ጠፍቶ ነበር። ስለዚህ ከ10 ዓመት በኋላ በጥሩ ኢነርጂ በጥሩ ነገር በጥሩ አቀራረብ ለመጀመሪያ ጊዜም ፊቱን የሚያሳይበት ፕሮጀክት ነው ማለት ነው። ሳይፈር ኤፔክስ ቮሊዩም 6 ሳይፈር ኤፔክስ ቮሊዩም 6 የመጀመሪያው ምዕራፍ ከፋፍለን ነው በምዕራፎች ያቀራረብ ነው። የመጀመሪያው ምዕራፍ ማጠቃለያ የሚሆነው ሳይፈር ኤፔክስ ቮሊዩም 6 ነው። ቮሊዩም 7 ደግሞ በሲዝን 2 ወይም ደግሞ በምዕራፍ 2 ብለን ሲዝን 2 ደግሞ የተለያዩ አርቲስቶችንም አካተን ከተወሰነ ወራት በኋላ ደግሞ የቮሊዩም 7 ደግሞ እንቀጥላለን ማለት ነው። ሪጋርዲንግ ልጅ ኢያሱ ትልቅ አልበም እየሰራ ነው በአሁኑ ሰዓት። ኦልሞስት ወደ አሪፍ የሚባል አልበም እየሰራ ነው። በተለይ ምን ያክል የሂፕ ሆፕ አድናቂ የሆነ ሰው ለልጅ ኢያሱ የሚሰጠው ቦታ በጣም ይታወቃል በአሁኑ ሰዓት ላይና ይህንን አልበሙን ፋይናላይዝ አድርጎ እያቀረበላችሁ ነው ያለው። እነዚህ ከአልበሞቹ ላይ 10 ትራኮች አሉት። ምናልባት ቀኑ ሲደርስ በደንብ ኦፊሻሊ አናውንስ አደርገዋለሁ። ያንን ግን ኦሬዲ ከተረጋገጡት ውስጥ ብዙ ኮላቦች አሉ። ለምሳሌ ከኔም ጋር ኮላብ አድርገን የሰራነው ስራ አለ። ከሲአይኤ ጋር ኮላብ አድርገን የሰራነው ስራ አለ እና ሜቢ ያን ደግሞ ታይሙ ሲደርስ በደንብ ኦፊሻሊ አናውንስ ብናደርገው ይሆናል ማለት ነው። አንድ አርቲስት የመጀመሪያውን ስራውን ለህዝቡ ካቀረበ ገንዘብ ሜክ ማድረግ መጀመር አለበት። ስለዚህ ገንዘብ ሜክ ሲያደርግ ሪሌቲቭሊ ከራሱ ጋር ሪሌትድ የሆኑ ፋሚሊዎች አሉ፣ ራሱንም ጨምሮ ለውጦ ቤተሰቡንም እንዲሁም ደግሞ ፋኖቹን ወይም አድናቂዎቹን የሚጠቅም ስራ ላይ ትኩረት ቢያደርግ ይሻላል ብዬ ነው። አይ ሆፕ ከዚህ በኋላ ያለው ጄነሬሽን ግን ከኮምፒቲሽኑ ይልቅ ኮላቦሬሽኑ ላይ ትኩረት አድርጎ እርስ በርስ አብሮ ቆንጆ ስራ ሰርቶ የሚያድግበት ነገር ላይ ፎከስ እንደሚያደርግ ዋይዝ ሆኖ። ምክንያቱም ብልጥ ሰው ከሰው ነው የሚማረው እንጂ ራሱ ላይ እስኪደርስበት ድረስ አይማርም። ስለዚህ ያንን ነገር ከግምት ውስጥ በማስገባት ራሱን መለወጥ የሚችልበትን ሀገርን መለወጥ የሚችልበትን ነገር ላይ ትኩረት አድርጎ እንዲሰራ ነው የምንፈልገው የምንመኘው። ምክንያቱም አት ሰም ፖይንት መጨረሻ ላይ የአሸናፊ የሚሆነው ያው በልጦ የተገኘ ሰው ስለሆነ ማለት ነው። በአፍሪካ በሀገሪቱ ብቻ ሳይሆን ምናልባትም ከአፍሪካ ስቴፕ ባይ ስቴፕ ደግሞ መጀመሪያ ከምስራቅ አፍሪካ ላይ ትልቁ የኢንተርቴይንመንት የሂፕ ሆፕ ኢንተርቴይንመንት ቻናል የመሆን ነው እቅዳችን ማለት ነው። እና አይ ሆፕ በዚህ ፔስ ከቀጠልን እንደምንቀጥልም እያሳየን ነው፣ እንቀጥላለንም። ጥሩ ኢንተርቴይንመንት ቢገስት ኢንተርቴይንመንት እንደሚሆንም ደግሞ ምንም ጥርጥር የለንም ማለት ነው። እና እስካሁን የሰጣችሁን ሪስፖንስ የምትሰጡን ሪኮማንዴሽን በጣም ጥሩ ነው። በጣም እናመሰግናለን ለሚሰጠው። ፐርሰናሊ እኔ በጣም ነው ማመሰግነው። ቴንክ ዩ